ሰላም ተማሪዎች 12ኛ ክፍል ውጤታችሁ መጥቶ ወደ ዩኒቨርሲቲ ለማስገባት የሚያስችሉ ነጥብ ሳታመጡ ቀርታችኋል ወይስ ስለ ሪሚዲያል ፕሮግራም እየሰማችሁ ምን እንደሆነ መቼ እንደተጀመረ አሰራሩ እንዴት እንደሆነ ግራ ገብቷችኋል? እንግዲያውስ እንዳትጨነቁ ዛሬ በዚህ ቪዲዮ ስለ ሪሚዲያል ፕሮግራም ማወቅ ያለባችሁን ሙሉ ታሪክ፣ የትምህርት ሚኒስቴር ዓላማዎች፣ የቆይታ ጊዜ፣ የውጤት አሰላልና እንዴት አልፋችሁ መደበኛ የዩኒቨርሲቲ ተማሪ እንደምትሆኑ በዝርዝር እናያለን። አብራችሁን ቆዩ። ደግሞ ቪዲዮውን እስከመጨረሻው ማየት እንዳትረሱ፣ ምክንያቱም በቪዲዮ መጨረሻ በሪሚዲያል ፈተና ውጤታማ የምትሆኑበትን 3 ስልቶች እነግራችኋለሁ። አብራችሁን ቆዩ። ሰላም፣ ለማታውቁኝ ጌታው ለማ እባላለሁ። ዩቲዩብ ላይ ቁም ነገር አዘል ቪዲዮ ለማየት የምትመጡ ከሆነ ቪዲዮ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ወደ ቪዲዮ ስነድ ዋነኛው እንግዲህ በመጀመሪያ ሪሚዲያል ማለት ምን ማለት ነው፣ መቼ ተጀመረ የሚለው ነው። ሪሚዲያል ማለት በ12ኛ ክፍል ሀገር አቀፍ ፈተና የዩኒቨርሲቲ መግቢያ ነጥብ ላላመጡ ተማሪዎች ወደ መደበኛ የዲግሪ የትምህርት ለማሸጋገር የተዘጋጀ የትምህርት ማካካሻ ወይንም ማጠንከሪያ ፕሮግራም ነው። መቼ ተጀመረ ስንል በ2015 ዓ.ም የካቲት ላይ የተጀመረው። ምክንያቱ ምንድነው ስንል ዋናው ምክንያቱ ምንድነው? በ2014 ከተፈተኑ ከግማሽ ሚሊዮን በላይ የሚጠጉ ተማሪዎች ያለፉት 3.3% በመሆናቸው ምክንያት አነስተኛ ስለሆኑ ትምህርት ሚኒስቴር ይህንን ፕሮግራም አወጧል ማለት ነው። ኤግዛምፕል ለምሳሌ ያህል ስናይ ምን ያህል ተማሪ ይገባል በሚለው በኩል ስናይ ከ139,000 ተማሪ በላይ በ2015 ዓመተ ምህረት አካቷል ማለት ነው። በ2016 እና 17 ከ80% ከመቶ ባሉ ተማሪዎችን በዚህ ሪሚዲያል ፕሮግራም እድል ተሳትፈዋል ማለት ነው። ሌላኛው ደግሞ የፕሮግራሙ ዋና ዓላማዎች የምንለው ነው። ዋና ዓላማው ስንል የፕሮግራም የመጣበት ዋና ዓላማው ምንድነው? አንደኛው የህይወት እድል ማራዘሚያ ነው። የህይወት እድል ማራዘሚያ ስንል የ12ኛ ክፍል ውጤት አልመጣለት ብሎ የቀረ ተማሪ በዛው እንዳይቀር ነው፣ እድሉን እንዲጠቀም እያራዘሙ ነው ማለት ነው። ሁለተኛው ደግሞ የትምህርት ክፍተትን መሙላት ነው ማለት በእነሱ ሐሳብ ምንድነው 11ኛ እና 12ኛ ክፍል ያሉ ትምህርቶችን በደንብ አልተምረውም ተብሎ ስለሚታሰብ እነዛን ጥሩ አድርጎ ለማስተማር እና ለዩኒቨርሲቲ ቀጣይ ለሚገቡበት ትምህርት ጥሩ እውቀት እንዲኖራቸው ብለው ታሳቢ ያደርጋሉ። ሶስተኛው ደግሞ የዩኒቨርሲቲ ተዘጋጅነትን ለማሳደግ። ይህ ማለት ምንድነው? ወደ መደበኛ የዲግሪ ትምህርት ቤት በሚሄዱበት ጊዜ ጥሩ እውቀት ይዘው እና ኮንፊደንስ አግኝተው ማለት ግቢ ሄደው ስለሚማሩ ያን ሁሉን ነገር ያለውን ኮንዲሽኑን አይተው መደበኛ የዲግሪ ትምህርታቸውን ሲጀምሩ በጥሩ ሁኔታ እንዲጀምሩ ነው ማለት ነው። ሌላኛው ደግሞ የቆይታ ጊዜና ትኩረት የምናደርግባቸው የትምህርት አይነቶች። የቆይታ ጊዜ እንግዲህ የሪሚዲያል ትምህርት ፕሮግራም የሚቆየው እንግዲህ ከ4 እስከ 5 ወር ባሉ ጊዜያቶች የሚቆይ ሲሆን ትኩረት የሚያደርገው ደግሞ ከ11ኛ እና 12ኛ ክፍል ተማራችሁትን ያለፈውን ትምህርት ያንን ትኩረት ያደርጋል ማለት ነው። ሌላኛው የመቁረጫ ነጥብና የውጤት አሰላል ነው። የመቁረጫው ነጥብ እንደየአመቱ ይለያያል። ምክንያቱም የተለያዩ ዩኒቨርሲቲዎች ይህን ያህል እንቀበላለን ይላሉ። በዛን ያህል ታይቶ መቁረጫው ነጥብ ይቆረጣል ማለት ነው። ስለዚህ ይለያያል። ኖርማል በምናየው ከሆነ እንግዲህ እንደየጊዜው እንደየዓመተ ምህረቱ ይለያያል ማለት ነው። ያኛው አሁን ለምሳሌ እንደየተማሪውም ይለያያል። መደበኛ ስንል አሁን ለምሳሌ የአምናውን ብናይ ለወንዶች 2 ለናቹራልም ለሶሻልም ለወንዶች 2.15 ለሴቶች 2.4 ነበረ ከ600 ማለት ነው ያመጣ። ከዛ በላይ እስከ 300 ባለው መደበኛ ተማሪ ገብቷል ማለት ነው። ሌላ ደግሞ ይሄ የተለያዩ ክልሎች ያሉ ደግሞ ይሄ ታዳጊ ክልሎች ላይ ያሉት ደግሞ 198 ወንዶችም ለሴቶችም ገብተዋል ማለት ነው። ልዩ ትኩረት የሚያስፈልጋቸው ደግሞ ይሄ ለዓይነ ስውራን ምናምን እነሱ ከ165 በላይ የሚሆኑ ተማሪዎች ገብተዋል ማለት ነው። ሌላኛው ደግሞ የውጤት አሰላል እንግዲህ በቀደም ከዩኒቨርሲቲው 30-40% ሆኖ 60 እና 70% ከትምህርት ሚኒስቴር ነበረ። በአሁን ላይ ግን 100% ከትምህርት ሚኒስቴር የሚሰጥ ይሆናል ማለት ነው። እና በመጨረሻ እነግራችኋለሁ ያልኳችሁ ደግሞ በሪሚዲያል ፈተና ውጤታማ የሚያደርጋችሁ የመጀመሪያው ህግ ምንድነው? የአስተሳሰብ ለውጥ ማድረግ ነው። የአስተሳሰብ ለውጥ ማድረግ ስንል ኖርማሊ እኔ አደርገዋለሁ እችላለሁ ብሎ ማመን ነው። የእናንተ ሪሚዲያል እንደሆናችሁ አለማሰብ ነው። አለማሰብ ስንል ሪሚዲያል ናችሁ መቀበል። ይሄኛው የሪሚዲያል ህይወታችሁ ይሄኛው የተለየ
ለየት ያለ እድል ሊከፍትላችሁ እንደሚችል ማመን ያስተሳሰብ ለውጥ ማምጣት ነው። ሁለተኛው ደግሞ የውስጥ ምዘናዎችን በአግባቡ መጠቀም። የውስጥ ምዘናዎችን በአግባቡ መጠቀም ማለት ሚድ ይኖራል፣ ፋይናል ይኖራል፣ ሞዴል ይኖራል እዛ ዩኒቨርሲቲ ላይ እነሱን በደንብ መስራት ማለት ነው። እነዛን አለመናቅ። ዋናው ትኩረት የምናደርገው እዛ መጨረሻው ፋይናል ኤግዚት እዛም ላይ ትምህርት 100% ስለሆነ እዛ ጋር ትኩረት ማድረግ የለብንም ማለት ነው። ሶስተኛው ደግሞ አጭርና ትኩረት የተደረጉባቸው የጥናት ጊዜያቶች ነው። ያ ማለት ከ4 እስከ 5 ወር ስለሚሆን የምታጠኑበት ጊዜ አጭር ስለሆነ እሱን ከፋፍላችሁ በደንብ ማጥናት ትችላላችሁ ማለት ነው። በአጠቃላይ ሪሚዲያል ማለት የህይወት መጨረሻ አይደለም። ሪሚዲያል የህልማችሁ ማብቂያ ሳይሆን የትልቁ ስኬታችሁ መጀመሪያ ሊሆን ይችላል። ዋናው ነገር ፍላጎት፣ ቁርጠኝነትና ትክክለኛ የጥናት ስልት መከተል ነው ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ከቪዲዮ ጠቃሚ ነገር ካገኛችሁበት ሰብስክራይብ በማድረግ ፋሚሊ መሆን ይችላሉ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን በመጫን በሌላ ቪዲዮ እስከምንገናኝ ቻው።